ዜኒጌን ላካፍቃለ ልትሉት ነው መለኛም ነው መለኛ ነው በጣም መለኛ መለኛ ማለት ምንድነው የችግር ቀን መለኛ በጣም የችግር ቀን መለኛ እኔ እንግዲህ የመጀመሪያ ሰርጌም ምንም የልጄ ምርቃት ነው ማለት የልጄ ምርቃት ሰርጌም ምንም ትልቁ ክብሬም እሱ ነበር እሱ ፕሮግራም ላይ በረከት እኮ ተናል ዜናው የነበረን ቃሉን እንግዲህ አደራውን ተወሰናል ማለት አደራውን ተወሰናል አይ ማርቆስ ምን አስበህ ነው የሰጠኸው? ለያተይ አይ ብዙ አላጤ ነው ብሎ ነው ብድግ አድርጎ የወጣው ነገር ሲወጣለት ስለማይወርድ ይቆራረጥ እሱን መታኪያ ሲያረጋ አላወቀውም መሰለኝ ወጥ ሸፍኖታል ብድግ አድርገን የሰጠኝ እኔ ደግሞ ስበላ አይ ነገር አይሰጥም ላለ ማለት ሲቀምሰው በጣም ጥርግ አድርጊ ብሎ ለሚቀጥለው ሳምንት አሰኛ ሌላ አንዳለበት ፈረሰኛ እውነት ለመናገር መንጭቄ እነሳለሁ ነው ያለው። መንጭቄ እነሳለሁ ነው ያለው። አንደና ነው በቃ ጥንካሬ በተለይ በቃ ስለልቦና ሞራልን እንደነገርሻችሁ ዋናው እንኳን መስሪያ ቤት ያልተያዘች አለ እንሰማ አልፈው በቃ በጣም ደስ ይላል። ቢሮ ነው ሁለቱም ነው በረከት የሰው ሞዴል አለ። በጣም እድለኛ ነሽ እንይቱት እኔ ምናገርሽ ማንን በቃ ሳቅ ቀሉ የሚያዝነለ እዛ ከእድለኛ ሚስት ነሽ እንይቱት ለበረከት በጣም እዚህ ሲመጣ አላችሁ ጉጭ ስመሽ ጥሩ ሰው መሆኑ ጓደኞች ነገሩ ሶስት በጣም ነው የምናመሰግነው። እኛም እዚህ መተን ጥሩ ጊዜ እንድናሳልፍም ዋሻው እንዲወድ ነቅላው ስቱዲዮ ብቻ ነው የቀረው። እዚህ ተገኝታችኋል። ሁላችሁንም አመሰግናለሁ። በሰከላ ሾው ፕሮግራም ስም ፍቅራችንና ምስጋና እንላክለት እዛ ባለበት ይሄው ይቅርታ ደርሶታል። ነገራችን ላይ አይቡን የላከው ዜዶ ሐዋሳ ዜዶ ያው ባህል ሐዋሳ ስለሆነ ኑሮ እናንተና አይቡን የላከው እሱ ነው። እኔ ደግሞ ተቀበል ጥሩ በዓል አሳልፈናል። ልጆቹም እንዳይከፋቸው ለሰው ብልቅ ቅድሚያ በሚሰጡ ሰው ታሪክ ነው። ዓለምን የሚያስደምም ደማቅ አዲስ ታሪክ በመጽሐፍ ላይ ይገኛል። በፈጣን ውስጥ የምትገኘው መዲና የመሶብ አንድ ማዕከል ማስታወስ አገልግሎትን በማዘን የህብረተሰባችንን ተጠቃሚነት አዲስ አበባ ነዋሪዎች ወደ ለጎብኚዎቻችን ንጹህና